ያንጠለጠለ ሁሉ ወንድ አይደለም ሲባል ሰምተሃል አይደል? ለምን ይመስላል? ሁሉም ወንድስ ለምን እኩል ክብርን አያገኝም? በዛሬው ቪዲዮ እንዴት ከማንጠልጠል የዘለለ ወንድ የሚያደርጉን 10 ልማዶችን አብረን እንመለከታለን። ወደ ቪዲዮ። መጀመሪያው ቀድሞ መነሳት። የቀንህን መጀመሪያ ቀደም ብለህ ከጀመርክ ተጨማሪ ሰዓትና ጉልበት ይኖርሃል። ፈረንጆች ቀድሞ የተነሳው ነው ትኩሱን ሻይ የሚጠጣው የሚል ማባባል አላቸው። ሁለተኛ መማርን አታቁም። በቀን ውስጥ የሆነ አዲስ ነገርን ተማር። መጽሐፍ አንብብ፣ ቪዲዮ ተመልከት፣ ወይ ደግሞ ከሰዎች ጋር ቁም ነገር ስላለው ነገር ብቻ ተወያይ። ሶስተኛ ስፖርት ስራ። ስፖርት አካልህን ብቻ ሳይሆን አእምሮህንም ያዳብራል፣ የወንድነት ስሜትም እንዲሰማህ ያደርጋል። አራተኛ ግብና እቅድ ይኑርህ። የት እንደምትሄድ ካላወቅ ሁሉም መንገድ ይወስድሃል ይባላል። በህይወትህም ዓላማ ይኑርህ፣ መድረስና ማሳካት የምትፈልገውም ግብ ይኑርህ። አምስተኛው ዲሲፕሊን። በአንድ ጀንበር ሮም አልተገነባችም። ምንም ነገር በተለይ ትልቅ ነገር ጊዜን ይፈልጋል። እየመረረህም ሆነ ለውጥ ሳታይም ቢሆን አድርገው። ዛሬ ወይ ነገ ወይም ደግሞ የሆነ ቀን መሳካቱ አይቀርም ብለህ አድርገው። ስድስተኛ ጥሩ ሰዎችን ብቻ ምረጥ። ወደድክም ጠላህም አንተ አብረሃቸው የምትውላቸው ሰዎች አማካይ ነህ። ህይወት ላይ እንድታድግ የማያደርጉ ከሆነ ተዋቸው። ሰባተኛ ሰዎች ስላንተ ጥሩ እንዲናገሩ አድርጋቸው። ይህ ማለት አስመስል ወይም ፌክ ሁን ማለት አይደለም። በተቃራኒው ሰዎች ላንተ ክብር እንዲኖራቸው ማድረግ አለብህ። ስላንተ ጥሩ ካወሩ ለስራህና ለግንኙነትህ ጥሩ ይሆናል። ስምንተኛ ማብራራት አቁም። ብዙ ስታብራራ የዋሸህን የሚመስለው። ብዙ ስታወራና ስታብራራ ሳትፈልግ መናገር የፈለግከውን ነገር ታወራለህ። ያመንክበትን ነገር ከሁለት ጊዜ በላይ አትናገር። ዘጠነኛ መጽሐፍ አንብብ። ምንም መጽሐፍ ብታነብ የሆነ ነገር ማወቅህና መማርህ አይቀርም ይባላል። ነገር ግን ፐርሰናል ዲቨሎፕመንት ላይ ይበልጥ ብታነብ ህይወትን ይቀይርልሃል። አስረኛው ጥሩ ጠረን ይኑርህ። ሰዎች አንተን ሊረሱ ይችላሉ፣ ጠረንን ግን በፍጹም አይረሱትም። ከቻልክ የሆነ የምትታወቅበት ጥሩ ጠረን ያለው ሽቶ ይኑርህ፣ ሁሌም የምትቀባው። እናም ቤተሰቦች የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቻናሉ እንዲያድግና ብዙዎች ጋር እንዲደርስ ላይክ እና ሼር ማድረጋችሁንም አትርሱ።